ሰላም ሰላም ውድና የተከበራችሁ የገነት የረሸዋ ዩቱብ ተከታታዮቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ ይህንን ቪዲዮ ለመልቀቅ አልቻልኩም። እንግዲህ በፎቶ አሳክኬ ግን ቲክቶክ ላይ ሲዘዋወር የነበረ አንድ ቪዲዮ ነበረ እና በሱ ዙሪያ እንግዲህ እኔ ውስጤ በጣም በጣም ስላመመኝ ማለት ነው። በጣም ከምነግራችሁ በላይ ውስጤ በጣም ስላመመኝ እንግዲህ ስትወልዱ ደግሞ ወልዳችሁ ስታዩት ደግሞ የበለጠ ደግሞ ያማል። በእርግጥ ያልወለድ ነው እኔ ይቅርታ ከመውለዴም በፊት እጅግ በጣም ለልጅ የተለየ ፍቅር ነው ያለኝና ሰው ቤትም ሰርቻለሁ። እንደምታውቁት አረብ ሀገር ሰርቼ ነው የመጣሁት ከዚህ በፊት እና በዛ አውቀዋለሁ እንዴት ልጆቻቸውን ስትወዱላቸው ምን አይነት ክብር እንዳላቸው ምን አይነት እንትን እንዳላቸው አውቃለሁ። እና እኔ በጣም ነው የሚያከብሩኝ የነበረው፣ ምክንያቱም ከነሱ በላይ እኔ ልጆቹን በጣም ነው የምወደው። እና እግዚአብሔር ደግሞ አሁን በልጅ ባርኮኝ ልጅ ከወለድኩ በኋላ ደግሞ እንደዚህ አይነት ነገር ደግሞ ሳይ እጅግ በጣም ነው ያመመኝ፣ እውነት ለመናገር ማለት ነው በጣም። እና ምን አይነት አረመኔ እንደሆነች ምን አይነት ጨካኝ እንደሆነች ነው እዚህ ላይ የሚያሳየው ማለት ነው። እውነት ለመናገር ልጅ ለሰራተኛ ጥሎ መሄድ፣ በሰራተኞች ያደጉ ልጆች አሉ። በሰራተኛ እጅግ በጣም ጥሩ እንትን ኖሯቸው ያሳደጉ ልጆች አውቃለሁ። እኛም ከዛ መካከል እኔም በተለይ ከዛ መካከል ስለሆንኩኝ ማለት ነው። እና ልጅ በጣም ነው የምወደው። እና እኔ እውነት ለመናገር ምን አይነት ጭንቅላት ሰው ስንት አይነት መስዋዕትነት ከፍሎ ነው አመድ ትክክለኛ አመድ ሆኖ ከሰው በታች ሆኖ የሰው ፊት ገርፏቸው ልጆቻቸውን ለማሳደግ ደም የሚተፉ እናቶች አባቶች እያሉ እዚህ ጋር ግን እሷ ሶፋ ላይ ቁጭ ብላ ገና ለሷ ዋጋ ለሚከፈልላት ልጅ እሷ ቀጪ ናት፣ እሷ እንትን ባይናት ማለት ነው። እውነት ለመናገር እኔ ቃላቶች ነው ያጠረኝ፣ እውነት ለመናገር በጣም ቃላቶች ነው ያጠረኝ። በጣም ነው አረመኔ ናት ማለት። ይሄ ካሜራ ሆኖልን አወጣት እንጂ በየቤቱ ስንት ጉድ እንዳለ ቤቱ ይቁጠረው። እውነት ለመናገር ለልጅ ምን አይነት ዋጋ እንደሚከፍል ብታውቀው ኖሮ እንኳንስ እንደዚህ ልትመታት ቀርቶ እንደዚህ ልታረጋት ልታንገላታት ቀርቶ እንዲህ ቀና ብላ አታያትም ነበር። እና ወልዳ አላየችውም እንደዚህ አይነት ነገር ወይ ስራ ስትሰራ ከልክላት አይደለ ወይ ምንም። እዚህ ጋር ሲታይ እኮ ቪዲዮ ላይ እውነት ለመናገር ገና ትጨፍራለች፣ ምን ትላለች። ኧረ አፈር አባቷ መድኃኒዓለም ክርስቶስ አፈር አባቷ ያብላትና። ግን እኔ ዋናው ይሄን መልእክት ላደርስላችሁ የፈለግኩት ምንድነው፣ ልጆቻችሁን እባካችሁን እንደው ምን የቆየች ናት ምን ከኔ ጋር የከረመች ናት ብላችሁ ሙሉ በሙሉ ከማመን ጥርጣሬ፣ እንደዚህ ሴትዮ ጥርጣሬ ይኑራችሁ። በቃ ልጆቻችሁ ላይ የሆነ ፎከስ አድርጉ። ካልሆነ ደግሞ ወይም እንደኔ ዋጋ ክፈሉ። ለልጅ ዋጋ አይከፈልም አይደለም። እኔ አሁን በጣም ለልጅ ዋጋ እየከፈልኩ ስለሆነ አንድ ነገር በሆነ ሰው ብትሆንብኝ እኔ ምን አይነት እንደሚሰማኝ እናንተ ራሱ የምትረዱኝ ይመስለኛል። እና ልነግራችሁ የምፈልገው ምንድነው፣ ለልጆቻችሁ ዋጋ ከፈላችሁ አይቀር በቃ ዋጋ ክፈሉ። እና ምንድነው ልላችሁ የፈለግኩት፣ በቃ ዋጋ መክፈላችሁ ካልቀረ በተቻላችሁ መጠን ከዚህ ከቤት ልጅ ከሚጠብቁላችሁ ሞግዚት ምናምን ምን እንደሚከሰት ማወቅ አለባችሁ ነው ምላችሁ። እግዚአብሔር እንግዲህ ልጆቻችንን ይጠብቅ፣ እንደኛ ሳይሆን እንደነሱ ደግነት ይጠብቃቸው። እውነት የነዚህ የዱዳ አምላክ እግዚአብሔር ይጠብቃቸው። ሰላማችሁ ይብዛ። ቻው።